ታላቅ የምስራች ዜና! በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ተወዳጅነትን ያገኘው ዶክተር ሮዳስ ታደሰ 30ኛውን መጽሐፍ ሊያስመርቅ እንደሆነ ተገለጸ። የመጋቢ ሐዲስ ዶክተር ሮዳስ ታደሰ 30ኛው መጽሐፍ መልክዓ ስዕል ንባብና ትርጓሜውን ከመቶ ጥንታዊ ዕላት ጋር ጋጅ ጥንታዊና መንፈሳዊ መጽሐፍ እሁድ ሚያዝያ 18/8/2018 ዓ.ም በ8 ሰዓት ቴዎድሮስ አደባባይ ፊት ለፊት ይሁድ አቢሲኒያ የባህል ምግብ አዳራሽ በደመቀ መልኩ ብፁዓን አበው ሊቃነ ጳጳሳት ሊቃውንት የመጽሐፍት ወዳጆችና በተገኙበት በታላቅ መርሃ ግብር መጽሐፉ ይመረቃል። የጥበብ ወዳጆች ሆይ በክብር ተጋብዘዋል እንዳትቀሩ ሲል ዶክተር ሮዳስ ታደሰ በክብር ጠርተውታል። ውድ ኦርቶዶክሳውያን ይህን ፔጅ ፎሎ ያላደረጋችሁ ፎሎ እያደረጋችሁ እንዲሁም ደግሞ የዶክተር ሮዳስ ታደሰን 30ኛ መጽሐፍን ብዙ ሰዎች እንዲያዩት ላይክ ሼር እያደረጋችሁ እንድተባበሩኝ ሲል ከልብ ጠይቃለሁ።